ኪዲ ሰላም ነው? እንዴት ነህ አሁን? አለው እግዚአብሔር ጠርቶኛ ያቅም ነው። ምንድነው አልሄድም ምናምን ታያለሽ በያስ እንዴ? ለምን አሁን ፈለገኝ ነው ያልኩት? ኧረ እኔ እንዴ ተይ እንጂ ባለፈውም ስልክልሽ ዲስሌን አድርገሽ ጣፍተሻል እኮ አንቺ። አዋራ ጳውሎስን ፈለገው ተብዬ። ጳውሎስ ሰላም ነው? አለው እግዚአብሔር ይመስገን። እንደነክ ነው አለው። ፊልምህን እኮ አሁን እያየሁት ነበረ። እሺ አመሰግናለሁ። በእውነት እኔ ለምን መሰለህ ምን ጳውሎስዬ ምን እንደተፈጠረ ልንገርህ። አሁን ፓርት 8 ፓርት 9 ምናምን እያየሁ ፓርት 9 አልተለቀቀም እና ለምንድን ነው አንደኛ ፊልሙ አልተለቀቀም? ለምንድን ነው ፊልሙ ቶሎ የሚያልቀው? ጳውሎስ በእናትህ ተለቋል። 8 ተለቆበታል። 9ማ ገና ነው፣ ግን 7 ላይ ተሰርቋል የሚባለው እውነት ነው አለ። ተሰርቋል 7 አለ። ለምን እሱ አልለቀቀውም? 7ን ሰርቀውት ድምጹን አበላሽቶ ነው የለቀቁበት። ጳውሎስ እዚህ ጋር ቆይ፣ ለምን ነው ደስ ያለ ጳውሎስ? ስላገኘ ነው አይደለም ጳውሎስዬ? አይደለም እኔ እውነቴን ነው ማወቅ ስለፈለኩ እዚህ ጋር እንዴት ነው ለምንድን ነው ደስ ያለ? በጣም ደስ ብሎኛል አልኩበት ምክንያት ከታሰርኩበት ስለተፈታ እንኳን እኔ አይደለም ምኑ ነው ደቂቃ የጨመረችልህ? ቆይ እኔ በጣም ጥያቄ ሆነብኝ። ደግሞ እሱ ነው ምንድን ነው? ቆይ ጳውሎስ ደቂቃ ጨምሪልን ያልካት ነበር። ለዛ ነው ለማምለጥ መንገዶችን ስፈልግ ነበርኩ። ደቂቃ ጨምርልኝ ያልኩት እና እሱ አልጨምርም ብለህ ነው? አዎ። በመጨረሻ ግን እውነት ወጣ። እሺ መች እውነት ወጣ? ታርፎ አልወጣም። ራሱን እኮ አምልጦ እኮ መልሳ ደግሞ እንጨት መታችሁ እኮ በእንጨት መታችሁ እና ጳውሎስ እንደዛ ነው እንዴ? ጳውሎስ ለእኔ ነገርከኝን ንገራቸው፣ የተሰረክበትን ንገራቸው። ናሆም ጋር ሰው አለ ይሰማዋል። ምንድን ነው ቆይ እንጨርሰውና ይሄን ፓርት ትነግረናለህ? የክለኪ ይፈተሳች እዚህ ታች የምታቋቁም አጭር የምታደርገው ነው። በቃ በእናትህ ለምንድን ነው ጳውሎስ? ኤርሚ አንተ ፓርት 8ን አላየከውም መሰለኝ አይደለ? አሁን አላመለጠም እኮ ያመለጠ መስሎታል ኤርሚ እኮ። አስታውኩ። ጳውሎስ ለናሆም ንገረው አሁን እየተሰረቀ ተሰርቋል እንዴ? ተሰርቆበታል። ተሰርቆብኛል አለኝ ጳውሎስ። እስኪ ንገረን። 6 ነው የተሰረቀው እና መሀል ፓርት ውስጥ ነው መጨረሻ አካባቢ። ማን የሰረቀው? እኔ እንጃ። እኛ ያወራነው ሌላ ነው፣ የተወራው ግንስ ሌላ ነው። አባባሉ ገባ። እኛ የሰራነው እንትኑ ፓርቱ ሌላ ነበር። እኔ የሰራሁት ግን የለቀቁብኝ ሌላ ነው። አወራሩ ምናምን እኔ ልላውርቼ የተለቀቀው ሌላ ነው። ማን የሰረቀ? ስልክ ተሰርቆ ነበረ? ኖ እኔ ራሱ ግራ ያገባኝ እሱ ነገር ነው። ቴሌግራም ላይም ተለቋል አሉ፣ ዩቲዩብ ላይም ለቋል። ኤርሚ አንተን የሰራው ቆይ ከዛ አሁን አንተ አከስም እንዴ ታዲያ? እንዴ ቀይ ቀልድ ነው እንዴ? ስራ እንዴ? እኔ ነገርኩት። ቪዲዮ መጀመሪያ ላይ ሁሌ ኮፒራይት ያስቀጣል እያልክ አስገባ ብሏል። ግድ ነው ኮፒራይት ያስቀጣል እያልክ ዩቲዩብ ላይ መለቀቅ ተጀምሯል እንዴ? ጳውሎስ ይሄን ፊልም እኮ እኛ ሁላችን በጉጉት እየጠበቅን ያለን ፊልም ነው አይደል? ሙሉ የኢትዮጵያ ሕዝብ እኮ እየጠበቀው ነው። እኔ ጋር እንኳን 1700 ሰው ብሎ ያንተን ነገር ነው የሚጠብቀው እንዴ? በቲቪ ለማስተላለፍ እቅድ አለ ጳውሎስ ወይስ እንዴት ነው? በቲክቶክ ነው መቀጠል ያሰብከው? አለኝ ግንስ ግን ዮናስ ማለት ነው እንትኑ መጨረሻው ምን ናሆሚ ይሄ ልጅ ስልክ ቢያገኝ
ምን አይነት ኤዲት እንደሚሰራ ግን እያየሁ እኔ ባይዘዌ እግዚአብሔር ምስክሬ ቀልድ ነው። ግን አንድ ያደነኩት ነገር አይዲያህን ወድጄዋለሁ። እውነቴን ነው። አሰራረጽ ጎበዝ ነህ። ይሄ እንትኑ እኮ ጎበዝ ነህ። አሰራሩ ምናምን ገብቶሃል ምናምን ግን እውነት የሆነ የሚቀረው ነገር ይሄ ሪያክሽናችሁ ምናምን ነገር ትንሽ የሆነ አለ የሚቀረው ነገር አለ። ግን እንደ ስራ ግን እኔ ማለት አሪፍ ነው። በቃ እውነቴን ነው። እንደዚህ ማለት ለእኔ ትልቅ ነገር ነው። ማን ነው ከዚህ ፓርት ሲዘን ይወስደው? አንዳንዴ ላይክ ፐርፌክት መሆን እኮ ለሆነ ነገር መስፈርት አይደለም። ገብቶሻል አይደል? ይሄ ነገር ነው እንዲታይ እኮ ያደረገው። ይሄ ነገሩ ነው እንዲታይ ያደረገው። ጎበዝ ነው ማለት ነው። መጨረሻው ምንድነው? አሁንስ ምንድነው የምታስበው በዚህ ሲሪየስ ላይ? ብዙ እንግዲህ አለ የሚደረጅም ሌላ ሰዎችም ይገባሉ። በቃ ለዛ ውስጥም አሉ እንግዲህ አንተን እንትኑ ዳይሬክተሩ ደራሲ ትንሽ እያቆየ ምነው ብዙ መናገር አትችልም? የተግባር ሰው ነህ? አዎ እኔ ነኝ። እየቆየ ነው ቢደርስ ይሉኝ ጳውሎስ። አቤት አሁን እኮ የሚሰሩትን አይነገርም። አሁን የተሰራ ነገር እሱ ነገረኝ እኮ አይደለም ያልኩት። መጨረሻው ስለ የታሪኩ የፊልሙን ታሪክ ሳይሆን ምንድነው መጨረሻው? በዚሁ በቲክቶክ ነው የሚያልቀው ወይስ ደግሞ ወደ ዩቲዩብ ትሄዳለህ ወይስ ወደ ቲቪ ወደ ምንድን ነው ሀሳብ? ምንድነው ስትጀምረው ይሄን ነገር? ሀሳቤ ሲጀምር ማለት ለማስተዋወቅ ነበር ቲክቶክ ላይ ጀመርኩት። አሁን ወደ ዩቲዩብ ለመሄድ ነው ያሰብኩት። that's good ማለት እዚህ ቆርጬ ነው የሚለቀው። ከዛም ዩቲዩብ ላይ ሲገባ ሙሉን እንትን አድርጌ ነው። ስለዚህ አሁን ዩቲዩብ ላይ አንዱ ፓርት ስንት ደቂቃ ይሆናል ማለት ነው? አንዱ ፓርት እስከ 5 ደቂቃ ሊቆይ ይችላል። ግን አንዱ ፓርት እስከ 5 ደቂቃ ያንሳል። አሁን ለዩቲዩብ ሲሆን ቢያንስ ፊልም ከሆነ ደግሞ 20 ደቂቃ ቢሆን መልካም ነው። ፊልም ከሆነ ደግሞ ገብቷል። አሁን እንዳልኩ ነው ቁርጥ አሁን ፊልሙ በጣም የሚያጓጓ ፊልም ያጓጓል። ሶ ቁርጥ ሲል የሆነ እንትን አይልም። ስለዚህ እስከ ፓርት 50 ምናምን ሊሄድም ይችላል ማለት ነው። አዎ ይችላል። አዎ እንደዛ አካባቢ ሊሆን ይችላል። ፕሪዝን ብሬክ ሆነ ማለት እኮ ነው። ስማ ጉርሻ አፋልጉኝ ብሎክ ነበር እኮ ባይዘው ጳውሎስ ጉርሻ ይፈልጋል ሊሸልም ነው መሰለኝ። ጉርሻ ማን? ጉርሻ ፔጅ አየው ታወቀ ዜናዎች። ጉርሻ ፔጅ አዎ እሱ ፈልጉኝ ሲል ነበር። ስልኬን አስቀምጠም እንትን ላይ ባዩ ላይ እንትን አስቀምጧል እኮ አካውንቱ ላይ ሰፖርት ማለት የምትፈልጉ ሰፖርት አድርጉት። ስልኩን አናግሩት። ማስታወቂያ ምናምን የምታሰሩ ሰዎች ይሄን አገምጠቀሙ በቃ ይታያል። አለቀ። ፊልሙ መሀል ደግሞ ማስታወቂያውን ቢያስገባው ሞር ያበደ ይሄ ፊልም ስፖንሰር ያደረገላችሁ ምናምን ብሎ ኤቢ ፕሮፋይል ምንድን ነው? አንተ የእንትን ፕሮፋይል አድርገህ ሌላ ፍሪስ የምትባዩ እኮ ነው እዚህ ፕሮፋይል እና ጳውሎስ እኔ አሁን አንደኛ ላገኘ የፈለኩት ነገር በርታ። ማንም ሰው ምንም ቢል ማንም ሰው ሊይዝብህ በፍጹም ተስፋ እንዳይቆርጥ። ማስታወቂያዎች ከመጡልህ ሂድ አዲስ አበባ ጳውሎስ ስራ። ደግሞ እዛ ስትሄድ ደግሞ ስልክህን እንዳትበላ። አንተ 500 ሺህ ምናምን አካውንት እንደተወሰደበት ታውቃለህ? አዲስ አበባ መሬት 500 ሺህ ነው እንደ አካውንት 500 ሺህ ነው። ስንት ነው? 25 እኔ እንጃ 100 ሺህ ነው 25 ሺህ እንደዛ ተበልቶበታል። ብቻ ግን ጳውሎስ አይጀግና አንዱ ፎግሮት ነበር። ከዚህ ሰርቆ አካውንትን ምናምን የሰረቀው ልጅ ነው አይደል? ነው ሌላ ሰው ነው የሰረቀ። ጳውሎስ አውራን በእናትህ ምንድን ነው የምትኮራ? አዎ የዛ ሰው። ስለዚህ አሁን ጳውሎስ አንተ አሁን አላማ ምንድን ነው? ሊዱ ስልክ ይዘጋ
አላማዬ ወደፊት እንግዲህ ሁሉም መስራት የምፈልገው ሌላ አላማ የለኝም። ስለዚህ አሁን አንተ በራስህ ነው በቃ የጀመርከው፣ በራስህ ነው ፊልሙን እንጂ የምፈልገው አሁን እዚህ ፊልም ላይ የተለያዩ አርቲስቶች እየቀላቀልክ ምናምን ትሰራለህ ማለት ነው። ምንድን ነው ለማለት እንትና ማን ነው አዲስ አበባ ያቺ እንትን ይሉኛል ኮመንት ላይ ማማዬ ምናምን እንደዛ ነገር እሱ ያስታርጎብሃል ማማዬ የወገቤን ምናምን የሚለው ልጅ ሪያክት አድርጎበታል እንዴ ነው ማለት እዚህ ቪዲዮ ላይ የእሱ ቪዲዮ ላይ ግን ኮንተንቱ ደስ አይልም እሱ ልጅ አንቺ ቆንጆ ነው ያልኩት እንዴ አንቺ ውጭ ቢሰራቸው ቪዲዮዎች ይመቹኛል እሱ ልጅ። እሺ በቃ ይላልሽ የተባረከ ልጅ ማለት እሺ ኧረ አይልም ውስጣችን ሁሉንም ነገር ስለሚያውቀው ዝም ብለን በአፋችን ሌላ ነገር እንናገራለን። ዝም ብላችሁ ታጥቁ ነገር ቢናገሩት ወድ ባዶ ይቀራል ይላል እና ጳውሎስ ስላገኘው ደስ ብሎኛል። ብራዘር ይመችህ። አመሰግናለሁ። በጣም ደስ ብሎኛል።